የከተማን እድገት፣ ውበት፣ ታሪክ፣ የዕለት ተዕለት ሁነት ማለትም ከከተማ ጥንሳሴ ጀርባ ያለው ጨለማውን ተዋግቶ የሚፈካው ብርሃን፣ ወጋገን ይህን የከተሜ ኑሮና ከተሜነትን በብሩሹ አዋስቶ ስራዎቹን በቅርቡ ለተመልካች ያበቃውን ወጣት ሰዓሊ እናስተዋውቃችሁ። አቤል ተስፋዬ ወይም በብሩሽ ስሙ አቤል ፊትዝ ይባላል። አቤል ገና የ25 ዓመት ወጣት ሰዓሊ ቢሆንም ስራዎቹ ከእድሜው በላይ የሚናገሩ ስለ ከተሜነት ጥልቅ ምስጢር ያላቸው ድንቅ የህብረ ቀለማት ስብጥር ናቸው። በዛሬ ቆይታ ከሰዓሊው ጋር ፕሮግራም ይህን ወጣት ለማግኘት ኤግዚቢሽን ባቀረበበት አትሞስፌራ ቀን ነው። ስለዚህ ብርቱ ሰው ማወቅ ይፈልጋሉ? ቆይታችንን እንድትከታተሉ ጋበዝኩ። እንዴት ነህ አቤል? ሰላም ነው? ለዚህ ቃለ መጠይቅ ኤግዚቢሽን ባቀረብክበት አትሞስፌር ስለጋበዝከን በጣም ነው የማመሰግነው። ይሄ መጀመሪያ ኤግዚቢሽን ነው እንዴ? ሶሎ ኤግዚቢሽን የመጀመሪያ ኤግዚቢሽን ነው። በምንድን ነው የተመረከው? በፕሪንት ሜኪንግ ነው የተመረኩት። ፕሪንት ሜኪንግ ዲፓርትመንት ከአለ ስኩል ኦፍ ፋይን አርት ኤንድ ዲዛይን ወይም ደግሞ አለ ስነ ጥበብ እና የዲዛይን ትምህርት ቤት በፕሪንት ሜኪንግ። በስንት ዓመተ ምህረት ማለት ነው የተመረከው? እና በ2023 በውጪዎቹ በእኛ በ2013። እነዚህን የስዕል ስብስቦች ለመሙላት ምን ያህል ጊዜ ነው የፈጀብህ አቤል? እነዚህ ለመስራት ከሆነ ሜቢ ይሄኛውን አመት ነው አንድ አመት አጠቃላይ ነው አንድ አመት የፈጀው። አሉ በየፕሮሰሱ መካከል የሚወጡ አሉ፣ የሚገቡ አሉ፣ ኤግዚቢሽን ላይ የሚቀርቡ አሉና እነዚህ ተመርጠው ግን በዚህ አመት የተሰሩ ስራዎች ናቸው። አብዛኛዎቹ ስራዎችን ስመለከት ሲቲስኬፕ ስራዎች ይበዛሉ። እጅህን ያሟሸው በዚህ ያሳሳል ዘይ ነው? በዚህ አይደለም። እነዚህ ላይክ በየጊዜው የተለያየ አይነት የስራዎች ነው ኤክስፐሪመንት ማለት እና ሜቢ በኢንክ ስራዎች ይመስለኛል ማስታወሰው የኢንክ ስራዎች ናቸው። ከዛ ወደ ቻርኮል እያልኩ ፕሪንት ሜኪንግ ውስጥ ዜን መጨረሻ ላይ በዚህ አመት የኢንፔንቲንግ። እሺ አመሰግናለሁ። የመጀመሪያው የሲቲስኬፕ ስራን ጣሊያናዊ ሰዓሊ አምቤርጎ ሎዜንቲ ነው ያስተዋወቀው። እንግዲህ በወቅቱ ታዲያ ይህንን ያሳሳል ስልት ሲያስተዋውቅ በስዕሎቹ የሚቃኝበት አግባብ በወቅቱ የነበሩትን የነገስታት ህይወት ከብዙሃኑ ጋር ለማወዳደር ያሳየበት መንገድ ነው። ያንተ ግን እይታ ምን ይመስላል? ያኔ ላይክ አሁን እዚህ ኤግዚቢሽን ላይ የቀረቡትን ፓራሌል ዩኒቨርስ በሚለው ታይትል ቢሆንም ብዙም ፐርሰናል ኤክስፒሪየንስ ከሆነ ነው ሼር ለማድረግ የሚፈልገው። አብሬ ካደግኩት ኮሚኒቲ ጋር ኮመንሊ ሼር የምናደርጋቸው ነገሮች አሉና እነሱ ነገሮች ሼር ለማድረግ ያደግንበት ሜቢ አሁን ላይ የማይገኙ ቦታዎች አሉ። እነሱን አዘ ፓራሌል ዩኒቨርስ ተጠቀምን ኢማጂነሪ ናቸው። አዚም ታይም እናቃቸዋለን፣ ኖርንባቸዋል ወይም አልፈንባቸዋል። እነሱ ነው ለማሳየት ላይክ እንደ ኖስታልጂያ ሊሆን ይችላል ማለት ነው። በስራዎች እንግዲህ ከተሜነትን እንደመግለጽ የከተሜ ልጅ መሆንን አንዱ ማሳያ ነው መሰለኝ። ለቆይታ ከሰዓሊው ጋር ተመልካቾች አቤል ማን ነው? እድገቱ ምን ይመስላል? አቤል ተወልጄ ያደግኩት እዚሁ አዲስ አበባ ላይ ነው። ቀበና ነው ተወልጄ ያደግኩት እና የኖርኩትም እዛው 4 ኪሎ በ6 ኪሎ አሁን የምታያቸውን ቦታዎች እንዳልኩሽ የኖርኩባቸውና የዞርኩባቸው ሰፈሮች ናቸው እና ትውልዴም እድገቴም እዚሁ አዲስ አበባ ላይ ሲሆን ባለ ስኩል ኦፍ ፋይን አርት ኤንድ ዲዛይን ደግሞ ላይክ እነዚህ ስራዎች ሰርቼ ለማቅረብ ሀገር ውስጥ ከሀገር ውጪ እንደዚህ እያሳዩ ይገኛሉ ማለት ነው። አብዛኛው ስራዎች ከፒያሳ ተነስተን ወደ ቸርቸር ጎዳና አምርተን ወደ ዮሐንስ ያስኬደናል። አብዛኛው አንድ ክፍለ ከተማ ወይም ደግሞ አንድ አካባቢ ላይ ያተኮረ ስራ ነው። ይሄንን አካባቢ የመረጥክበት ምክንያት ይኖር ይሆን? ምክንያት ኖሮን ሳይሆን
እንደዚህ ያደኩበት ወይም የተመላለስኩበት ስለሆነ ብዙ ጊዜ ከራሴ ጋር ፐርሰናል ኤክስፒሪየንስ እንደ ፐርሰናል ኤክስፒሪየንስ ሼር ማድረጋቸው ወይም ደግሞ ብዙ ሰዓት የምሰራቸው እነዚህ ስራዎች ነው አዘውተሬ የምሰራቸው ማለት ነው። እንዲሁም ወደ 6 ኪሎም ብዙ ጊዜ ስለኖርኩ ስለተመላለስኩ ፐርሰናል የሆነ ኮኔክሽን አለ ከቦታዎቹ ጋር እሱን ነው። ሁለት ለየቅል የሆኑ ቀለማትንም እንዲሁ ተጠቅመሃል። አንዳንዶቹ ስራዎች ጥቁር በነጭ አሊያም ደግሞ የሁለቱ ድብልቅ ግራጫ ነው አስተውያለሁ። አንዳንዶቹ ጋር ደግሞ እሳታማ የሆነው ብርቱካናማ ከለር እና ሰማያዊ። ከቀለም ጀርባ ያለው ያንተ ፍልስፍና ምን ይመስላል? አስቤ የሰራኋቸው ነገሮች አሉ ማለት በጊዜ ሂደት ውስጥ በስራውን በምሰራበት ሰዓት ላይ የነበረኝ አሁን እነዚህ ሞቃት የሆኑ ቀለማትን እንጠቀምበትና ቀዝቃዛማ ሆኖ አሉና እሱ ሜቢ ፊሊንጎችን የሚያሳይ ይሆናል። በዛ ሰዓት ላይ የነበረኝ ፊሊንግ ወይ ደስ ብሎ ኤነርጄቲክ ከሆነ ቀይ ቀለሞችን ልጠቀም እችላለሁ። ካልም ምናምን ሲሆን ደግሞ ሰማያዊ ላይክ ሪሌት የሚያደርጉ ናቸው እንጂ ፐርፐዝ ላይ የተሰሩ እንኳን አይደሉም። ግን እነዚህ ነው የሚያሳዩት የኢሞሽን የተለያየ ጊዜ መሰራታቸውን ምናምን እነዚህ ያሳያሉ። ያንተ ትይዩ ዓለም ምንና ምን ናቸው? ያው እንደምታዩት ነው ስራዎቹ ላይ እንደምታዩት የራሴ የምስላቸው እንትኖች አሉ። ያው በግሌ እኔ ፓራላል ዩኒቨርስ ብለህ እንደ ቲም ስትወስደው ብዙ ነገሮች በአይምሮ ይመተዋል። ለምሳሌ ቅድም እንደጠቀስኩት ጣሊያናዊው ሰዓሊ ምናልባት የሀብታምና የደሃ ክፍልፍሎች የነዋሪውን የማህበረሰቡን የህይወት ሁነት የሚያሳይ መስሎን የታየኝ። ተሳትቻለሁ ወይስ ይሄ አንተም የተመለከትክበት አግባብ ነው? ሰዓሊ ላይ እውነት ነው። ኮንሰፕቱም አርቲስት ስቴትመንቱም የሚያሳየው እንደዛ ነው። ወደ እኔ ስራዎች ጋር ስንመጣ ሜቢ ፐርሰናል የሆነ እንትን ቢሆንም ቁጭቶች አሉ። ላይክ የማያቸው ስታቾች ላይ የሚነገርበት ናሬት የሚደረግበት ታሪኩ ብዙ ላይክ አሁን ከከተማ አንጻር ስናያቸው እነዚህ ስታቾች በጣም ትንሽ ሆነውና ፊል አናደርጋቸው ግን በጣም ግዙፍ ናቸው። ከሂስትሪም ብንል ገዝፎ መታየት ያለባቸው ቢሆኑም ቁጭትም አለኝ በውስጥ ላይክ ለምን አነሱ የሚል እንትን አለኝ። የራሴን ኢማጂነሪ የሆነ እንትን እንዳስቀምጥ ያግዘኛል። አሁን የአቡነ ጴጥሮስ ስናይ በጣም ትንሽ ናት ስታቹዋ ተደብቃለች በፎቆች መሀልና መሆን ላይክ እንዴት ነው አንጻራዊ ስንወስደው ከውጭዎቹ ጋርም ስናየው ሂስትሪ የሚናገር ነገር ሞር ቢገዝፍ ወይም ኤግዛጀሬት ቢደረግ ታሪክን ወይም የሆነ ነገር ናሬት ያደርጋል ብዬ አስባለሁ። ሜቢ እነሱንም ፐርሰናል ለማካተት ስለምሞክር። የመጀመሪያ ስራህን በሲቲስኬፕ ጀምረሃል። በዚህ አሳሳል ዘዬ ነው የምትቀጥለው ወይስ አዲስ ነገር እንጠብቃለን ከአቤል? እሱን እኔም አላውቅም ምክንያቱም በየጊዜው የተለያዩ ስራዎችን ኤክስፐሪመንት ማድረገው እና እንዳልኩሽ ቻርኮል ስራዎች ውስጥ ነበር። ፕሪንት ሜኪንግ የሚባል ሚክስድ ሚዲያ ውስጥ ነበር። ግን አሁን ይዛቸው የወጣሁት በብዛት የምታዩት ፔይንቲንጎች ነው። ፔይንቲንጎች ሆነው ኤክስፐሪመንት ያደረኳቸው እና ሞር እነዚህም ይዣቸው እቀጥላለሁ ብዬ አስባለሁ። ግን ሌሎችም የጀመርኳቸው ከዚህ ቀደም ኦልሞስት 4-5 ዓመት በፊት የጀመርኳቸው ፕሮጀክቶች ስላሉኝ ሜቢ እነሱ የማውጣት ነገር ሊኖረኝ ይችላል ወደፊት። ባለሙሉ ጊዜ የስቱዲዮ አርቲስት ነህ? ስቱዲዮ የት አካባቢ ነው የሚገኘው? ችሎት አካባቢ ነው ለጊዜው። ስለዚህ የስብስቦችም እዛው ነው ያሉት ማለት ነው። በጣም አሪፍ። ያው እንግዲህ አድናቂያን ካሉ ስቱዲዮውን ብጠቁማቸው በጣም ደስ ይለኛል። ለጊዜው ቋሚ ባይሆንም ችሎት መድኃኒዓለም ጋር የሚገኘው ሉአርት ስቱዲዮ ይባላል። እዛ ነው የሚሰራው ያለሁት። እንግዲህ ወደፊት ወይ ሶሻል ሚዲያ ላይ በደንብ ለቪዚቲንግም እንዲሆን ማስታወቅ ይሆናል። ሳሊ ፕሮሞተር ሊሆን አይገባውም መሳል እንጂ ደግሞ ስራዎቹን ማስተዋወቅ ያለበት በሶሻል ሚዲያ ማርኬቲንግ ቲም ወይም ደግሞ ራሱን ማርኬቲንግ ዩኒት ሊኖረው ይገባል ብዬ አምናለሁ። በእርግጥ ይህ አመለካከቴ በሌሎችም ሰዓሊያን ሲጋራ ታዝቤያለሁ ከዚህ በፊት ባደረግኳቸው ቃለ መጠይቆች። ያንተ ግን እይታ እዚህ ጋር እንዴት ነው? እውነት ነው። ይሄ ምንም አንድ ሰዓሊ ስራዎቹን ፎከስ አድርጎ ሰርቶ ሀሳቡን ማስተላለፍ
ወይም ስራዎቹን ለኦዲየንስ ማድረስ ነው ያለበት። እኔም በዚህ ሀሳብ አምናለሁ። ግን አንዳንዴ በእኛ ሀገር ሁኔታ ደግሞ እነዚህን ስራዎች ይዞ መቀመጥ ነው የሚሆነው እንጂ ለህዝብ ማድረስ የሚቻለው ያው ሙሉውን ስራ ራሱ በመስራት ነው። አርቲስቱ ነው የሚሰራው። ከስዕል ከመሳሉ ጀምሮ ማርኬቲንግ ከማድረግ ፕሮሞሽን ከመስራት ብቻ ኤቭሪቲንግ ሁሉንም ስራዎች እኛ ሀገር ብዙ ጋለሪ የለም እንደዚህ ሙሉ ከቨር አድርገው የሚሰሩት። ስፖንሰርም ማግኘት በጣም ከባድ ነው። እነሱን ነው ከቨር አድርጌ በራሴ ለማቅረብ ላይ ስራዎቹ እንዲታዩ ነው የምፈልገው። እነሱን ነው እዚህ ለማድረስ። ይህን ስራን ስታቀርብ ታዲያ ፕሮሞተር አግኝተህ ነበር? አላገኘሁም። በራስህ ነው? በራሴ ነው ከቨር ነው። ከማርኬቲንግ በተጨማሪ በኢትዮጵያ ያሉ ሰዓሊያን እንዲያው ሳንካ የሆነባቸው ነገር ምንድን ነው ብለህ ነው የምታምነው? እንዳልኩሽ ለአርቱ ያለው አዌርነስ ብዙም በቂ አይደለም እና ያሉትን ተቋማት አርቱን ፕሮሞት ለማድረግ በቂ አይደሉም። ብዙ አሉ ብዬም አላምንም ከምናያቸው አንጻር። የቻሉትን ነገር ስራዎችን ለማስተዋወቅ እንደዛ የተለያዩ ነገሮች ሜይ ቢ ማርኬቲንግ ምሩቅ ነኝ። በዚህ አጋጣሚ አብሬ ነው ከፋይን አርቱ ጋር ሳስኬድ እና በኮሜርስ ነበር የተመረኩት። ሜይ ቢ እሱም መረቶ ሊሆን ይችላል ማርኬቲንጉን በራሴ እንድሰራው። ራስን ከተመልካች ወይም ደግሞ ለተመልካች እየሸጥክበት ያለው መንገድ ምን ይመስላል? አንደኛው ያው ሶሻል ሚዲያ ነው። በሶሻል ሚዲያ ስራዎቹን ማስተዋወቅ ነው። ሁለተኛ እንደዚህ ኤግዚቢሽኖች ወሳኝ ቦታዎች ናቸው ብዬ አስባለሁ። ከኦዲየንስ ጋር ወይም ከአርት ላቨርስ ከሚባሉት ጋር ስራዎችን የማስተዋወቅ እሱን ተያይዞ የሚወጡ ሌሎች ኦፖርቹኒቲዎች አሉ። አርት ፌር ምናምን የሚባሉ ብዙ እንትኖች አሉ እና በነዛ መንገዶች ለማድረስ የምታደንቀው ሰዓሊ አለ? ወይ ሰዓሊዎችን አደንቃለሁ። ወይ ከአስተማሪዎች አንጋፋ የሆኑ አስተማሪዎች አስተምረውኛል። በጣም ማደንቃቸው የምወዳቸው አሁን ከኔ ካስመረቁኝ ጋሽ ዘሪሁን በጣም ማደንቃቸው አስመራቂ የነበሩና ሙሉ ያስተማሩ አስተማሪዎች ሁሉንም አደንቃለሁ። ላይክ በኔ ኤጅ ያሉትንም ገና የሚጀምሩትንም አውቃለሁ ላይክ እንዴት እንደሚሰራና ሁሉንም አፕሪሺየት አደርጋለሁ። ወጣት ሰዓሊ እንደመሆን ደግሞ በዙሪያ ያሉ ሰዎች ቤተሰቦችን ጨምሮ ማለት ነው ለዚህ ህልም የሚሰጡ ድጋፍ እስከምን ድረስ ነው? በጣም ከፍተኛ ድጋፍ ነው። እውነት ለመናገር እንደው ስራውን ሰርቼ እኔ ያቀረብኩት እንጂ ሰርተዋል ብል የሚያስፈኝ ቤተሰቦቼ ያው በደንብ አግዘውኛል። በዛ ላይ ደግሞ ይህን ስራውን እዚህ ራሱ አትሞስፌር ለማሳየት ጓደኞቼ በጣም ትልቅ አስተዋጽኦ አላቸው። በጣም ትልቅ ሰፖርት አለ። በጣም ከፍተኛ አስተዋጽኦአቸው። ያ አቤልን ወደፊት ምን ላይ ደርሶ እናገኝ? የተለያዩ ኢንተርናሽናል የሆኑ እንትኖች ላይ ማስተዋወቅ እፈልጋለሁ። ቦታዎች ላይ ስራዎቹን ይዤ ሄጄ ሀገሬን ወክዬ ማስተዋወቅ እፈልጋለሁ። አሁን የጀመርኳቸው በዩኤስ ውስጥ ግሪጎሪ የሚባል ሙዚየም አለ። እዛ ላይ ሪፕሬዘንት አድርጌ ኢትዮጵያን ከ4 ሀገሮች ጋር ወክዬ እንትን እያልኩ ነው እና ትላልቅ እንትኖች ላይ ይዤ ለመቅረብ እሞክራለሁ ወደፊት። ከአንጋፋ ሰዓሊያን ጋር በትብብር ለማቅረብ ያሰብካቸው ፕሮጀክት ይኖሩ ይሆን? እስካሁን የሉም፣ ግን ወደፊት ሀሳብ ይኖረኛል። ወደፊት ላይ አብረን የሆኑ ስራዎችን ለመስራት አብሮ ለማቅረብ ሀሳብ ይኖረኛል። አቤል ከሚወዳቸው ስራዎች ውስጥ የተወሰኑትን ሊያስቃኘን ወደደ። አቤል ከምትወዳቸው ስራዎች ውስጥ ይሄኛውን ትልቅ ትርጉም እንደምትሰጠው ጠቁመኝ ነበር። ምንድን ነው የሚያመለክተው? ያው ቦታውን አውቀዋለሁ፣ ግን ለምን ተለየ ከሌሎቹ ስራዎች? እንዳልኩሽ ስራዎች ብዙ ጊዜ እንትን የሚሉት ፐርሰናል የሆነ ኤክስፔሪንስ ነው ሼር የማደርገው እና እዚህ አካባቢ ነው ያደግኩትም የተመላለስኩት። ረዥም ጊዜ እንትን ብያለሁ። የ6 ኪሎ ልጅ ነህ? የ6 ኪሎ የብዙ ሰፈር ልጅ ነኝ፣ ግን ልዩ ሚኒንግ ይሰጠኛል። ረዥም ሰዓት ቁጭ ብያለሁ ከልጅነት ጀምሮ እና ሜቢ ፕሌስ መደረግ ያለበት ቦታ ነው ወይም ብዬ ጠይቃለሁ። ሜቢ ሌላ ቦታ ቢሆን እንደዚህ ይሰራ ነበር የሚል ውስጥ እንትኖች አሉና
ሜቢ አብስትራክት የሆነ አይነት እንትን ቢኖረው ግን የሚታዩ ወደ ሪያሊስቲክ የሚጠጉ ፊገሮችን ለመስራት ሞክራለሁ ያሉ ስታቾች ላይ ማለት ነው። እነዚህ ስራዎች እያንዳንዳቸው ሚኒንግ አላቸው። የሚናገሩት ሰው አያውቁም። ላይ አሁን በዚህኛው ፐርሰናል የሆነ እንትን አለኝ እና የት ነው ሲባል ራሱ የማያውቀው ሰው አለ። ትልቅ ሚኒንግ ያለው ስታቹ ነው። ላይ ያሉት እያንዳንዱ ፊገር ዲቴል የተሰሩ በጣም ሚኒንግ ያላቸው በጣም ኢሞሽን አላቸው። ትራንሶች ናቸው ግን ሰው አይቶ ከሰው የራቁ ናቸው። አደባባይ መሀል ስላሉ ግን እነዚህ ተዘርዝረው ቆሙ ብናቸው በጣም ኢሞሽናል የሚያደርጉ እንትኖች አላቸው እና ትልቅ ሚኒንግ ያለው ሐውልት ግን የተደበቀ ቦታ ያለ ነው። የራሴን ወደ ራሴ ኢማጂነሪ ወርድ ወስደዋለሁ ማለት ነው። በቀኝ በኩል ያለው የሰማዕት ሐውልቱ ነጸብራቅ ነው ማለት ነው። ነጸብራቅ ነው። ኦዲየንሱ ይጨርሰው በሚል ጀምሬ ተወኩት። በግሌ እንግዲህ የተሰማኝ ምን እንደሆነ ታውቃለህ? ያው ሰማዕት ሐውልት አለ። የድሮ አባቶቻችን ለእኛ ብለው የከፈሉት መስዋዕትነት አለ። በዛ ምክንያት ደግሞ የመጣ እድገት አለ ከታችን ማየው። እኔ እንደዛ ነው የተረጎምኩት። እንግዲህ እንደ ተመልካች ለዛ ነው መገደብ የማልፈልገው። ኦዲየንሱ የራሱን ሆነ ሼር የምናደርገው ነገር እንዲኖር ፈልጋለሁ። የራሴም ደግሞ ሚኒንጎች አሉ በስራዎች ውስጥ ሜቢ ከታችም ሊሆን ይችላል። ወደ ኢምፕሬሽኒስት የሚባለው ስታይል የሚጠቀሙትን አለ ኖስታልጂያም እንዲሆን ይፈልጋል። በናፍቆት ውስጥ የምታስተውሹ ነገር አለ። በቁጭት ውስጥም የምታየው ነገር ይችላል። ይሄኛው ለኔ ቆንጆ ስራ ነው። ሌላኛው የምትወደው ስራ የትኛው ነው? አሁን ይሄ የምታየው ቦታ ሪል አታዩ ኤግዚስት አያደርግም። ሁለት ቦታዎችን የወሰድኩት ኤንጂኮ አካባቢ የሚገኝና መሐሙድ ጋር ማለት ነው። መሐሙድ ጋር ጠብቂኝ የሚባለው በዘፈንም ወይ በሬዲዮ ነው የምሰማው እና ጀስት እነዚህ ካሳ የምትባለዋን አንድ ላይ ላይክ የራሴን ኢማጂናሪ የሆነ ፕሌስ ነው የማስቀምጠው። ጀስት ኤግዚስት ሳዩ በቃ ደስ ይለኛል። በዓላት እወዳለሁ እና ሜቢ እሱንም ፊሊንግ ይሰጠኛል። ሜቢ ብዙ ስራዎች ላይ ታችሁ ከሆነ ከበፊቶቹ በስተቀር ፊገር አላስገባባቸው አንለስ ስታቹ እስካሉ ነው በስተቀር ወይም ስካልፕቸር ከሌለው በስተቀር ፊገሮች የሉም እና ሰው ራሱን እንዲፈልግ ወይም ራሱን እንዲሄድበት ይፈልጋለሁ። ፊገር ካለ ወደዚህ የመሳብ ነገር ይኖረዋል እና ጀስት መኪኖች ክራውድድ የሆነ ፕሌስ አለ ግን ሰው የራሱ እዛ ቦታ ላይ የራሱ ነው ወክ እንዲያደርግ እጋብዛለሁ። በጣም የሚገርም ስዕል ነው። ይህን ስዕል ለመስራት 1 ዓመት ፈጅቶብኛል ብለሃል። አጠቃላይ ስብስቡ ምናልባት አብዛኞቹ ቦታዎች ደግሞ ተመሳሳይ ኤሪያ ናቸው። ከጥሩ ትዝታን ያስቀመጠልን ነው ብዬ ነው ማምነው በግሌ። ከልማት ፈረሳው በፊት ነው የሰራኸው ወይስ ብዙዎቹ እንደዛ ነው የተሰሩት? ኦልሞስት ሁሉም ማለት ይቻላል ከዛ በፊት ነው የተሰሩት። ከዛ በፊት ነበር የሆነ ሰዓት ላይ ስቱዲዮ ረጅም ሰዓት አሳልፋለሁና ስወጣ የሆኑ ህንጻዎች እንትን ብለው ያቺ ቦታ አዲስ ተደብቃ አገኘታለሁና እንደዚህ ይሆናል ብዬ የሆነ ሰዓት ሰርች የሚሄድበት ጊዜ ነበረ። ያው ኢማጂነሪ ሆነው ቀርቷል አንዳንድ ቦታዎች ማለት ነው። የትኛውም ሰፈር የሚኖር የአዲስ አበባ ነዋሪ ፒያሳ አብዝቶ የሚንቀሳቀስባት ሰፈሩ ናት። አንዳንዱማ ሳይረግጥባት የማይውል ሰፈር ናት። ማን ነው መሐሙድ ሙዚቃ ቤት ጋር ያልተቀጣጠረው? አያሌው መስፍን ሙዚቃ ቤት ጋርስ ያልተቀጣጠረው? ትሬን ሃውስ የፍቅር አበባ ተቀንጥሶበታል። ሲኒማ ኢትዮጵያና ሲኒማ አምፒር ማን ነው በውጪና በሀገር ውስጥ ፊልሞች በጣፋጭ ሳንዱቾቻቸው ፊልሞቻቸውን ያላጣጣመው? አሁን የአድዋ መታሰቢያ የተሰራበት ቦታ ስንት ታሪክ አሳይቶናል። በተለይ የመርካቶ፣ የ4 ኪሎ፣ የ5 ኪሎ፣ የ6 ኪሎ እና የብሔራዊ ልጆች ቦታውን እጅግ ቅርባቸው ስለነበር አዘውትረው የሚዝናኑበት ስፍራ ነበር። አራዳ ህንፃ መደዳውን ባሉት መዝናኛ ቤቶች ላይ ደግሞ በጥፊ የሚጋረፈውን ብርድ በትኩስና በቀዝቃዛ መጠጥ ፈርሸሽ ተብሎበታል። የከተማችን ትልቁ የመኮንን ባቅላባ ቤት ከጠዋቱ 2 ሰዓት ተኩል ጀምሮ ስንቱ አጣጥሞበታል። የአቡነ ጴጥሮስ 6 ኪሎ ደግሞ የሰማዕታት አደባባይስ እንዴት ይረሳችኋል?
በታላቁ ሀገር ፍቅር ቲያትር ቤት ዘወትር አርብ የሚቀርበውን ሙዚቃዊ ድራማ ጨምሮ በርካታ ተውኔቶች ተኮምኩመውበታል። አራዳ በርካታ ትዝታዎች ያለፉባት ድንቅ ቦታ፣ የከተሜው መቆርቆሪያ። ሀገራችን ላይ ለአርቲስቶች ወይም በተለይ ደግሞ ለሰዓሊያን ያለው ቦታ በአንተ ልኬት ምን ላይ ነው ያለው? እንደው ከቅርብ ጊዜ ወዲህ እንደመጣ አርቲስት ሳየው ጥሩ አዌርነስ አሁን እየተፈጠረ ያለ ይመስለኛል። በጣም እጅግ በጣም ብዙ ከአርቲስቱም እንዲሁ እንደ ሀገርም በጣም ብዙ ቢቀረንም ግን ጥሩ አዌርነስ እየተሰጠ ነው። አሪፍ ይሄዳል ብዬም አስባለሁ። ሰዓሊ ከሆንክ ጀምሮ ስራዎችን የመሸጥ አጋጣሚ አግኝተህ ነበር? ስራዎችን የመሸጥ በተለያዩ ፕሮግራሞች ላይ ወይ ኤግዚቢሽንም ሊሆን ይችላል። እንዲሁ እንዳልኩሽ ውጭ ያሉ ኢንስቲትዩሽኖች ለአርት በጣም ኃይለኛ ፍቅር አላቸው። እነሱ ስራዎችን እየወሰዱ ሙዚየማቸው፣ ጋለሪያቸው ላይ ይወስዱታልና እነዚህ አጋጣሚዎችን ይጠቀማሉ። የኛስ ሀገር ሰው የገዛ አጋጣሚ ነው? በጣም አሪፍ። ከውጭም የሰዓሊያን ማህበር አለ በኢትዮጵያ። ግን አሁን ማህበሩ ራሱ ተከፋፍሎ በተለያዩ ስቦች የተለያዩ አሶሲዬሽኖች ተከፍተዋል። አንተ የትኛው ላይ ነው ያለኸው? እውነት ለመናገር እኔ የትኛውም ውስጥ የለሁበትም። እንዴት ነው ላይክ እንደዚህ አይነት ተቋም ሲኖር ብዙ ነገር ሰፖርት ማድረግ አለበት፣ መስራት አለበት እና ሜቢ ቀርቤም ስላላየሁት ወይም ደግሞ እንደዚህ አይነት እድሉን ስላላገኘው አብሬ ጆይን አድርጌ የመስራት ነገሩን አላገኘሁም። እነዚህ የሰዓሊ ማህበራት እንዳንተ ያሉ ወጣት አርቲስቶችን በመደገፍ ረገድ ምን አድርጉ ብለህ ትመክራቸዋለህ? እንዲያው ያንተ ሀሳብ ምንድን ነው በዚህ ላይ? እንደ አንድ ተቋም እንደ አንድ ትልቅ ተቋም ብዙ ስራዎች ይጠበቁበታል ብዬ አስባለሁ። ላይክ እንደዚህ ሲባል አርቲስቶችን ፕሮሞት ከማድረግ ጀምሮ ለአርቲስቱ ብቻ ሳይሆን ከዛ አልፎ እንደ ሀገርም ወክሎ በጣም ትላልቅ ቦታዎች ላይ እንደ ኦሎምፒክስ አሉ እንትኖች እና እዛ ላይ ማድረስ የሚችል ተቋም ነው ብዬ አስባለሁ። አርቲስቶችን ሀገርም ለእኔ ለምትለው ትውልድ ምን መልእክት ማስተላለፍ ትፈልጋለህ? ስሩ፣ በርቱ ማለት ትፈልጋለህ። ለራሳችሁ ያላችሁት ራሳችሁ ናችሁ። ላይክ ለአርት ውስጥ ብቻ ላሉ ሳይሆን ለሁሉም ጀስት መስራትና ራሳቸውን ሸዋት ማድረግ ያለባቸው ራሳቸውን ማስተዋወቅ ያለባቸው ቦታ ላይ ሁሉ እንዲያስተዋውቁ ማንንም ተቋምም ሆነ ግለሰብ እንዳይጠብቁ እንዲሰሩ ብቻ። ቆይታ ከሰዓሊው ጋር ለነበረን ጊዜ እጅግ በጣም አመሰግናለሁ አቤል። ቴንክ ዩ ሶ ማች። አመሰግናለሁ። ከአቤል ጋር በጣም ቆንጆ ጊዜ አሳለፍኩ። በቀጣይ ቆይታ ከሰዓሊው ጋር ፕሮግራማችን የበግ፣ የፍየል አሊያም የበሬ ቆዳን ተጠቅማ የብራና ላይ ስዕሎችን የምትሰራ ብቸኛዋ ኢትዮጵያዊት ሴት ሰዓሊን ይዘንላችሁ እንቀርባለን። ማናት እያላችሁ ይሆናል። ግድ የለም፣ ትንሽ ድህረ ገጽ ካሰሳችሁ ታውቋታላችሁ። እኛ ግን በወቅቱ የምናስተዋውቃችሁ ይሆናል።